እንኳን ወደ 8536 ኢትዮጵያ የፖስታ ጥሪ ማዕከል ወደህና መጡ። ለአገልግሎት ጥራት ያመች ዘንድ የስልክ ጥሪው እየተቀዳ ነው። ለአማርኛ አንድን ይጫኑ። For English press 2. Welcome. Please wait while your call is being transferred. ሁሉም የጥሪ ማዕከል ሰራተኞች ደንበኞችን በማስተናገድ ላይ ስለሚገኙ እባክዎን በመስመር ላይ ይጠብቁ። የኢትዮጵያ ፖስታ ለደንበኞቻችን ተደራሽነትን ለማስፋት በተለያዩ የዲጂታል አማራጮች የምንገኝ ሲሆን በድረገጻችን www.ethio.post በማህበራዊ ገጽ አማራጮቻችን በፌስቡክ ፔጃችን ኢትዮጵያን ፖስታል ሰርቪስ በቴሌግራም ቻናላችን ኢትዮጵያን ፖስታል በትዊተር @ethiopost በሊንክድኢን ኢትዮፖስት በኢንስታግራም ኢትዮፖስታል ሊያገኙ ይችላሉ። በተለይም ለማንኛውም ጥያቄና አስተያየት በድረገጻችን የቻት ቦታን በመጠቀም አሊያም በኢሜይላችን support@ethio.post በመጠቀም ልናገኙት ዝግጁ ነን። የኢትዮጵያ ፖስታ ሁሉም የጥሪ ማዕከል ሰራተኞች ደንበኞችን በማስተናገድ ላይ ስለሚገኙ እባክዎን በመስመር ላይ ይጠብቁ። የኢትዮጵያ ፖስታ ለደንበኞቻችን ተደራሽነትን ለማስፋት በተለያዩ የዲጂታል አማራጮች የምንገኝ ሲሆን በድረገጻችን www.ethio.post በማህበራዊ ገጽ አማራጮቻችን በፌስቡክ ፔጃችን ኢትዮጵያን ፖስታል ሰርቪስ በቴሌግራም ቻናላችን ኢትዮጵያን ፖስታል በትዊተር @ethiopost በሊንክድኢን ኢትዮፖስት በኢንስታግራም ኢትዮፖስታል ሊያገኙ ይችላሉ። በተለይም ለማንኛውም ጥያቄና አስተያየት በድረገጻችን የቻት ቦታን በመጠቀም አሊያም በኢሜይላችን support@ethio.post በመጠቀም ልናገኙት ዝግጁ ነን። የኢትዮጵያ ፖስታ ሁሉም የጥሪ ማዕከል ሰራተኞች ደንበኞችን በማስተናገድ ላይ ስለሚገኙ እባክዎን በመስመር ላይ ይጠብቁ። የኢትዮጵያ ፖስታ ለደንበኞቻችን ተደራሽነትን ለማስፋት በተለያዩ የዲጂታል አማራጮች የምንገኝ ሲሆን በድረገጻችን www.ethio.post በማህበራዊ ገጽ አማራጮቻችን በፌስቡክ ፔጃችን ኢትዮጵያን ፖስታል ሰርቪስ በቴሌግራም ቻናላችን ኢትዮጵያን ፖስታል በትዊተር @ethio በሊንክድኢን ኢትዮፖስት በኢንስታግራም ኢትዮፖስታል ሊያገኙ ይችላሉ። በተለይም ለማንኛውም ጥያቄና አስተያየት በድረገጻችን የቻት ቦታን በመጠቀም አሊያም በኢሜይላችን support@ethio.post በመጠቀም ልናገኙት ዝግጁ ነን። የኢትዮጵያ ፖስታ ሁሉም የጥሪ ማዕከል ሰራተኞች ደንበኞችን በማስተናገድ ላይ ስለሚገኙ እባክዎን በመስመር ላይ ይጠብቁ። የኢትዮጵያ ፖስታ ለደንበኞቻችን ተደራሽነትን ለማስፋት በተለያዩ የዲጂታል አማራጮች የምንገኝ ሲሆን በድረገጻችን www.ethio.post በማህበራዊ ገጽ አማራጮቻችን በፌስቡክ ፔጃችን ኢትዮጵያን ፖስታል ሰርቪስ በቴሌግራም ቻናላችን ኢትዮጵያን ፖስታል በትዊተር @ethiopost በሊንክድኢን ኢትዮፖስት በእንግሊዝኛ ነው ነክቼ የነበረው ላዋራ የፈለኩት በዛ ነበረ ግን ካዋራኛ ያክል ትራክ እንድታረግልኝ ነበር። በጣም አንገብጋቢ ጉዳይ ነበር በእናንተ በኩል መድረሱን አለበት። ዶክተር ጋዲሳ አውላና ነው የሚባለው አይተም ናምብሩንም አብነግርህ በዛው መድረሱን አለመድረሱን ከነቀኑ ካረጋገጥክልኝ በዛው ነበር። ዶክተር ጋቢሳ ነው? ዶክተር ጋዲሳ አውላና ጋቢሳ። እሺ አይተም ናምበሩን ንገሩኝ እስኪ። ለካፒታል ኢጂ 3207 Okay. 7982. Okay. Then last digit is 7, then capital ET. Okay. ያይተም ኦሬዲ ምንድነው መጣው ይሰዱ ተብሎ ቴክስት ከተላከሉት አትሊስት አንድ ሳምንት አልፎታል። ምንድነው መጣው ይሰዱት የተባልኩት ማለት ይሄ መልእክት መጀመሪያ ከየት ነበር የተላከሉት? ለኔ አይደለም እኮ የተላከልኝ እኔ ነኝ በዚህ አይተም ናምበር የላኩት። ወዴት? እዛ ላይ አሳይም it is a system ወደ ኦሮሚያ ኢንቨስትመንት ቢሮ? yes እንደዛ ነው።
ኦሮሚያ ኢንቨስትመንት ቢሮ አዲስ አበባ ነው የሚለው። ትክክል። እና እዛ መጥቼ ነው ያኔ በእነን የላኩት ወደ እንትኑ ወደ አልከው መስሪያ ቤት ማለት ነው። የግለሰብ ነው መስሏቸው ነው እዚህ ጋር አጥፈው አስቀምጣያለት። አንድ እሺ መስመር ላይ ጠብቁኝና አንድ እኮ በቃ እንደተለመደው መስተጓጎል የሚደርስበት ከሆነ ከወዲሁ እንድነገረኝ ነው አሁን። ስለዚህ በጥልቀት የሚያውቀውና ያንን እንትን ያደረገውን አካል ማነጋገር ስላለብኝ ነው። ኖርማሊ አሁን ነው ይሄ this item is and so organization okay ኦሮሚያ ኢንቨስትመንት አለ ይቅርታ በጣም እሺ ኦሮሚያ ችግር የለውም ኢንቨስትመንት ቢሮ የላኩት የት ነበር? አሁን እየጻፍኩ ወዳለው ልክ ነው አይራ ወይ መጀመሪያ ፖስታ ቤቱን ጀበት ነው ፖስታ ቤት ጀነራል ፖስት ኦፊስ አዲስ አበባ ዋና መስሪያ ቤት እዛው ነው በአካል ተገኝቼ urgent ኦኬ ይሄንን አስተላልፍልዎታለሁ። እሺ እስካሁን አልተላለፈም ማለት ነው አይደል? እኔ ለምን እንደው ሜቢ እዚህ ጋር ቴክስት የተላከ እዚህ ጋር መጣው ሊወስድ በሚል ነውና ምናልባት ይሄን ኦሮሚያ ኢንቨስትመንት ቢሮ የሚለውን የግለሰብ መስሏቸው ይሆን? እኔ እንግዲህ እንዴት እንደሆነ እስኪ እሱን አሁን ለኛው ለቅርብ አለቆች ይወስደስ የግለሰብ ጉዳይ ቢሆን አይደርስም እንዴ? አይላክም እንዴ? አበባሌ እንደዛ ሳይሆን አሁን የግለሰብ ሲሆን ኖርማሊ መጣው እንዲወስዱ አይደለም መጣው ይወስዱ ምናምን ተብሎ ቴክስት የሚደረግ የድርጅት ሲሆን ደግሞ በቢሮ ደረጃ ነው ሄዶ የሚረከቡ ማለት ያው እና ምናልባት እሱንን ምናልባት ቼክ ያላረጉት ሊሆን ይችላል በሚል ያው አሁን እዚህ ጋር ያለው እንትን ያስተላልፉለት ነው። ምንም ችግር የለውም። ከዚህም በተጓዳኝ አሁን ከእንግዲህ ይሄ በጣም ቅሬታ ነው የሚያስፈልገኝ። በዚሁ ቅሬታ ማስገባት እንደዚህ በንግግር የአፍ ቅሬታ ማስገባት አለብኝ። ምክንያቱም ብዙ ጊዜ ለማን ማቅረብ አለብኝ? ወይ ሌላ አካል አለ ወይ በምን አካል ነው በዚህ ማስገባት ይችላል? እሺ ቅርታ ዶክተር እሺ ቅርታ አንዴ ዶክተር እሺ እጠብቃለሁ ግዴታ ስለሆነ ነው።
ሄሎ እስኪ ዶክተር አንተን ቢሮ ሁሌም ክፍት ነበር እዛ? የት መስሪያ ቤቱ? አሃ መስሪያ ቤት እስከሆነ ድረስ ለምን አይከፈትም? በዘጠኝ ለማደልም እኮ ሞተረኛ ይዞላቸው ሄደ ጊዜ በሰዓቱ ሊያገኟቸው ስላልቻሉ እኮ ነው። እንደዛ ከሆነ በሚያገኝበትና ያንን አካሄዱን በማስተካከል የአሰራር ሂደቶቹን ማስተካከል ነው። እንደዚህ ቁጭ ተብሎ እንደዚህ ተባለ በተባለ አይደለም። የራሱ ተንጀብል የሆነ ነገር መያዝ አለበት። እንደዛ ያለ አካል ቢሮ ነው፣ ትልቅ ቢሮ ነው በክልል ደረጃ ያለውና ምንም ተቀባይነት የለውም እንደዛ አይነት አነጋገር ማለት ነው። በኔ ሳይሆን በማንኛውም ኢቨን በሌማን አባባል ይኸውልህ እርሶ በ7 አስገቡት እንዲላክ ከዛ በ9 4:42 ላይ ሞተረኛ ይዞሎት ወጣ። ከዛ ሞተረኛ ይዞሎት ወጣ። ያን ቀን አንደ ሊቨርድ ሆነ። ምን ይላል ምክንያቱ ምንድነው የሚለው እንደ ሊቨሪ ሪዝን ኤንድ ዋት ኢዝ ሜጀርስ ቴክን አይተም ሪፊውዝድ ባይ አድሬስ አቴምፕትድ ዴሊቨሪ ቱዴይ ይላል። አሁን ምንም ለጻፈውም ለኔውም ምክንያት አይሆንም ልል ነው። ዴሊቨር ሲያደርግ አድራሻ አለ፣ ተቀባይ አለ። ቀጥታ እዛ ሄዶ ገቢ የሚያስደርግበት የፖስት ኦፊሱ ኤጀንት ላይ ገቢ አስደርጎ መውጣት ነው። ያን የማይቀበሉበት ምክንያት ካለ ከዚህ ውጪ ነው መሆን ያለበት። ምንም ምክንያት አይደለም ልል ነው። ዴሊቨር ያልሆነበት ምክንያት ምንም እነሱ ይቀበሉታል፣ እሱ ሄዷል። ከዛ ውጪ ዝግ የሚሆንበት ምክንያት የለውም። ከስራ ሰዓት ውጪ ከሆነ ደግሞ ከስራ ሰዓት ላይ ሄዶ እንደገና ከዚህ በዘለለ ለመስሪያ ቤቱ ነው የባለ ጉዳይ እንደዚህ አይነት አይተም እንደዚህ ሆኖ ቀርቷል የምለው ወደዛ የሚደርስ ከሆነ ማቅረብ አለበት እሱ እንጂ ማጂዝ ነው ችግር የለውም። አሁን ከዚህ የተለየ ነገርና ለምን ምክንያቱ ተመልሶ የመጣበት ወይም ደግሞ እነሱ ያልተቀበሉበት ሪዝኑ ምንድነው የሚለውን ማለት ነው የቅርብ አለቃ እንድታጣራ ኖርማሊ ሄደዋል። እሺ አጣርተው ከተመለሱ በኋላ ደውዬ አሳውቆታለሁ ዶክተር ጋቢሳ። እሺ እንደዛ ይሻላል። ከዚህም በተጓዳኝ 1-2 አይተም ሶስተኛውን ከሰዓት እነግርሃለሁ። ባለፈው ቅዳሜ ነው ሮብ ገቢ ያስደረኩትን በዚሁ ዴሊቨር መሆኑን አለመሆኑን ታይልኛለህ። እሱ ችግር የለውም አይሎታለሁ። እሺ አሁን ማለት ነው እሱ ነቀምት ላይ ነው። እሺ እሱንም ማየት ይንገሩኝ። አሁን ሌሎት ያሱ አይተም ናምበሩን ልንገርህ። ካፒታል ኢጂ እሺ 3102 00 63 የመጨረሻው 1 ካፒታል ኢቲ። እሺ ካፒታል ኢቲ ነው። ይሄ ወደ ነቀምት ነው የሚሄደው አይደለም? ከነቀምት ነው የተላከው። የሚሄድ አይደለም እኮ ከነቀምት ፖስት ኦፊስ የተላከው ነው። ለመድረሱና ለመድረሱን ኢርሊ አገልግሎቱን እሱን እዚህ ጋር ከዶክተር ጋዲሳ ኦላና ጋባ ወይስ ወለጋ ዞን ወይም ደግሞ ብሊሶ ታውን ወደ ኦሮሚያ ሪጅን ናሽናል ሌጋል ሲስተም ኦፊስ እሱ መድረሱና ለመድረሱ አንድ ከትላንት በስቲያ ነበር የገባው ከነቀምት አዲስ አበባ ማለት ነው። ቀጥታ እነሱ ጋር መድረሱን ያረጋግጣል ማለት ነው። ወደ ሞተረኛ ክፍል ትላንት ገብቷል። ዛሬ ትራንስፈር አድርገውታል። ምናልባት እንግዲህ ዛሬ ከሰዓት ይዘውለት ሊወጡ ይችላሉ ሞተረኛ ማለት ነው። ወደ ሌጋል ሲስተም ወደ ተላከው ኦፊስ ማለት ነው።
ኦሮሚያ ሪጅን ናሽናል ሌጋል ሲስተም ወይም ደግሞ ይሄ ያው ብሔራዊ ስርዓት ላይ ማለት ነው አሉ የጀስቲስ ኮሚቴ የሚባሉ አሉ ወደ እነሱ የተላከ ነው እሺ ይወጣልዎታል አትሊስት ከሰዓት ሊወጣ ይችላል በሚል ነው ትላንት ነው ከሰዓት የገባው ሞተረኛ ወዲያውኑ ገባ ወደ ሞተረኛ ክፍል ራሱን የቻለ ዲፓርትመንት ስላለ ዛሬ ምናልባት ከሰዓት ሊወጣ ይችላል ከሰዓት በሚወጡት እሺ ከዚህም በተጓዳኝ ሶስተኛውን ከሰዓት ጠይቃለሁ ይቺን ታይልኛለህ አንድ ላይ ተላከ ስለሆነ ኢጂ ካፒታል ኢጂ እሺ ካፒታል ኢጂ 310 2006 645 ET 645 ET እስኪ ኦኬ እስኪ አንዴ ድገሙ ቁጥሩን ብቻ 31 02 006 ኦኬ 45 ኦኬ 45 እሺ አሶ The Fleury Authority of Civil Societies Organization. This was the office to which this item was sent. Fleury Authority of Civil Society Organization office. Yes. Okay. ይሄም ትላንትና ያሉት ከሚጠፋ የወለዱት ይጥፋ ይሉኝ ታከማታ ዛሬ ገንዘብ ልካ አስገምቼው ራሴ አልሞላም ኪሴ ድንገት ከሚሰበር ባይበላስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ ይሉኝ ታከማታ ዛሬ ገንዘብ ልካ አስገምቼው ራሴ አልሞላም ኪሴ ድንገት ከሚሰበር ባይበላስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ ይሉኝ ታከማታ ዛሬ ገንዘብ ልካ አስገምቼው ራሴ አልሞላም ኪሴ ድንገት ከሚሰበር ባይበላስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ